እንኳን ወደ ገራሚ ቲፕ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ላይ የተለያዩ ከላፕቶፕና ከስልክ ጋር የሚያያዙ ቴክኒካል ችግሮችን ለመፍታት የሚረዱ አጫጭር ቪዲዮዎችን ፖስት ያደርጋል። ከዛም ባለፈ አዳዲስ ቴክኖሎጂዎችን ያስተዋውቃል፣ አድቫይስ ይሰጣል። ስለዚህም የዚህ ቻናል ተጠቃሚ እንድትሆኑ እየጋበዝኩ በዚህ ቻናል ላይ ደግሞ በምንፖስታቸው ቪዲዮ ተጠቃሚ ከሆኑ ለቻናሉ እድገት ይረዳልና ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ገራሚ ቲፕ ቻናል። ሰላም እንዴት ናችሁ? እንኳን ወደ ገራሚ ቲፕ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ላይ እንደተለመደው የተለያዩ አጠር ያሉ ቴክኒካል ቶፒኮችን ነው ፖስት ማደርገው። ለዛሬ ያው ርዕሱ ላይ እንደምትመለከቱት እንዴት የተለያዩ የሴኩሪቲ እና የፕራይቬሲ ሴታፖችን በብራውዘር እና በተለያዩ ሶሻል ሚዲያ አፕሊኬሽኖች ላይ ሴት ማድረግ እንደሚገባን የሚያሳይ አጠር ያለ ቪዲዮ ነው። ስለዚህም የተለያዩ ብራውዘሮች ላይ የተለያዩ ጠቃሚ የሆኑ የሴኩሪቲ ፊቸር ያላቸው ብራውዘሮች አሉ እና ሁሉም ብራውዘሮች ላይ ደግሞ ያንን አይነት ፊቸር ላናገኝ እንችላለን። ስለዚህ በዚህ ቪዲዮ ላይ የትኞቹ ብራውዘሮች ናቸው ሞር ሴኪውርድ የሆኑትና መጠቀም የሚገባን የሚለውን ፖይንት የያዘ አጭር ቪዲዮ ነው። ስለዚህ ወደ ሴቲንጉ እሄዳለሁ ማለት ነው። አብረን እንከታተል። እንደሚታወቀው የተለያዩ ብራውዘሮችን የተለያየ ጉዳዮችን ሰርች ለማድረግ እንጠቀማለን። ስለዚህም ኮመንሊ የሚታወቁ በስልኮቻችን እና በላፕቶፓችን ላይ የሚታወቁት ጉግል፣ ክሮም እና የኮምፒውተራችን ላይ ደግሞ የማይክሮሶፍት ኤጅ ብራውዘርን እንጠቀማለን። እነዚህ ብራውዘሮች ኮመንሊ የሚታወቁና ሞር ሴኪውርድ የሆኑ አይነት ብራውዘሮች ናቸው። ነገር ግን የተለያዩ አይነት ፍሪ የሆኑ የብራውዘር አይነቶችም አሉ። ስለዚህም እነዚህ የተለያዩ ብራውዘሮች የራሳቸው የሆነ የሴኪሪቲ እና የፕራይቬሲ ፊቸርን ይዘው ነው የሚሰሩትና ነገር ግን የእንደዚህ አይነት የሴኩሪቲ ፊቸር የሌላቸውም ጥሩ የሚመስሉ ብራውዘሮች አሉ። ስለዚህም እነዛን መለየት ያስፈልጋል። ስለዚህ አሁን ለዛሬ በዚህ ቶፒክ ላይ ለማሳየት እንፈልገው ሞር ሴኪውርድ የሆኑት እነዚህ አሁን እዚህ ላይ እንደምታዩት ክሮም፣ ጉግል እና ማይክሮሶፍት ኤጅ፣ ሴፍቲ ብራውዘር፣ ፋየርፎክስ ፎከስ የሚባሉ የተለያዩ ስልክና ላፕቶፕ ላይ የምንጠቀምባቸው አይነት ሞር ሴኪውርድ የሆኑ ብራውዘሮች ናቸው። ስለዚህ እያንዳንዳቸውን እየከፈትኩኝ በራሴ እዚህ ላይ ለማሳያ ብትንብል የማይክሮሶፍት ኤጅን ከፍቼ ጉግል ላይ ለማሳየት ልሞክር። ስለዚህ የማይክሮሶፍት ኤጅን ከፍቼ ለማሳየት ስሞክር ያው እዚህ ጋር google.com ብዬ የፕሮፋይላችን ስም ያለበት ጋር ሄጄ ክሊክ አደርጋለሁ። ከዛ ስክሮል አድርጌ ወደ ታች ይሄንን ሴፍ ሰርች የሚል ፊቸር ክሊክ አደርጋለሁ። እሱን ክሊክ ስታደርጉ ይሄንን የሴፍ ሰርች ኦፕሽን ይሰጠናል። እነዚህ ሶስት ኦፕሽኖች አሉ። የሴፍ ሰርቹ ኦፕሽን ኦፍ ከሆነ ፊልተር መሆኑን ፊልተር የሚያደርገው የተለያዩ ኤክስፕሊሲት የሆኑ ኢሜጆችን፣ ቴክስቶችን እና ሊንኮች የተለያየ ኮንቴንት ቫዮለንት የሆኑ የማያስፈልጉ ፖስቶችን አቮይድ ለማድረግ እና ፊልተር እንዲያደርግልን ይሄ መመረጡን ቼክ ማድረግ ያስፈልጋል። ክሮም ላይ እንደዚሁ ብንገባ ክሮም ላይም እንደዚህ ክሮምን በፕሮፋይሎቻችሁ ላይ ሎጊን ካረጋችሁ በኋላ እዚህ ጋር ፕሮፋይላችሁ አጠገብ ያለውን ነጥብ ሶስት ነጥብ የሴቲንግ ነጥብ
ክሊክ ታደርጋላችሁ። ከዛ ስክሮል አድርጋችሁ ሴቲንግ የሚል አለ። ሴቲንግን ክሊክ ስታደርጉ ፕራይቬሲ ኤንድ ሴኩሪቲ የሚል በዚህ በሌፍት በኩል ይመጣል። ከዛ የፕራይቬሲ እና ሴኩሪቲ ኦፕሽን ስር የብራውዘር ሴፍቲ ኦፕሽን አለ። እዚህ ጋም እንደዛው 3 ኦፕሽን አለ። ኢንሃንስ ፕሮቴክሽን አለ፣ ስታንዳርድ ፕሮቴክሽን አለ፣ እንደገና ደግሞ ኖ ፕሮቴክሽን የሚል አለ። ይሄ ያው ሪኮመንድ አይደረግም። ባይ ዲፎልት ሊሆን የሚችለው ስታንዳርድ ፕሮቴክሽን ነው። ስለዚህ ስታንዳርድ ላይ ከሆነ ኢንሃንስ ፕሮቴክሽን ቢሆን እነዚህን የተለያዩ ጥቅሞችን የያዘ የሴኩሪቲ እና የሊንኮችን ኮንትሮል የሚያደርግ ፊቸር ስላለው ኢንሃንስ ፕሮቴክሽን መመረጡን ክሮማችሁ ላይ ቼክ ታደርጋላችሁ ማለት ነው። ስለዚህ ይህንን የብራውዘር አይነቶች እነዚህን ሞር ሴኩርድ የሆኑ ፊቸር ያላቸውን ብራውዘሮች ስትጠቀሙ እነዚህን አክቲቬት የፊልተር ኦፕሽኑ አክቲቬት መሆኑን ኢንሃንስድ ፕሮቴክሽን መመረጡን ክሮምም ላይ ቼክ ታደርጋላችሁ ማለት ነው። ስለዚህ እነዚህ ሞር ሴኪውርድ እና ሞር ፖፑላር የሆኑ ብራውዘሮች ናቸው። እነዚህን ብንጠቀም ይህንን ፊቸር እናገኛለን። ስለዚህ ከማያስፈልግ ኮንቴንት ፕሮፋይሎቻችንን ሴቭ ማድረግ እንችላለን ማለት ነው። ማየት የማይገባንን ወይም ማንበብ የማይገባንን ነገር ፊልተር ያደርግልናል። ሌሎቹ እነዚህ አንሴኪውርድ የሆነ ፊቸር ያላቸው ያው እነ ኦፔራ፣ ፋየርፎክስ በተለያየ ስልኮች ላይ የምታገኟቸው በስልክና በላፕቶፕም ላይ የኦፔራ ፋየርፎክስ ዝም ብለን ጭነን ነገር ግን የሴኩሪቲ እና ፕራይቬሲ ፊቸር የሌላቸው ናቸው። የዲስአድቫንቴጁ ያ ነው። በስልክም ላይ እንደዛው ሳምሰንግ ኢንተርኔት የሚል ብቻ ብዙ አይነት አሉ። ነገር ግን እነዚህን ኮመንሊ የሚታወቁ ሴኪውርድ ፊቸር ያላቸውን ብንጠቀም ይመከራል። ሌሎቹ እዚህ ጋር ያሉት እነዚህ ደግሞ ባይ ዲፎልት ቢውልትድ የሆኑ ናቸው። አደልት ኮንቴንቱን ብሎክ ያደርጋል። አደልት ኮንቴንት ሳይቶችን ወደ ብራውዘሮቻችን እንዳይመጣ ባይ ዲፎልት አብሮ ቢውልትን የተደረገ ፊቸር አላቸው። እነዚህ ሴፍ ብራውዘር፣ ፋየርፎክስ ፎከስ የሚል ፋየርፎክስ እዚህ ጋር ብቻውን ፋየርፎክስ የሚለው የዚህ አይነት ፊቸር የለውም። ነገር ግን ፋየርፎክስ ፎከስ የተሻለ ሴኪውርድ የሆነ የብራውዘር አይነት ነው። እዚህ ጋር የምትመለከቱት ብራውዘር ደግሞ ሞር የፓረንት ኮንትሮል ፊቸርን ለእኛ ለአዋቂዎች ብቻ ሳይሆን ለልጆቻችን ኮምፒውተር፣ ታብሌቶቻቸው ላይ፣ አይፓዳቸው ላይ እና ስልኮቻቸው ላይ ሪሞትሊ ኮንትሮል እንድናደርግ የማያስፈልጉ ሳይቶችን እንዳይመለከቱና ቢዩዝ እንዳይሆኑ የፓረንት ኮንትሮል ላይም ሴት አለ። እሱን ለልጆቻችንም ጭምር ሴት እናደርጋለን ማለት ነው። ስለዚህ ብራውዘሮቻችንን በዚህ መልኩ ሴኪውርድ ማድረግ እንችላለን ማለት ነው። ሌላው ያው በተለያየ የአፕሊኬሽን ሶሻል ሚዲያ የምንጠቀምባቸው አፕሊኬሽኖች ላይም ያው ሁላችንም እንደምናውቀው የተለያየ ቪዲዮ እኛ ሊንክ ወይም የኛ ፍሬንድ ባደረግናቸው ሰዎች የእነሱ ፍሬንዶች እነሱ ፔጅ ላይ የሚያደርጉት ፖስት እኛ ጋም ይመጣል። ስለዚህ እንደዚህ አይነት ነገሮች ሲመጡ ያው ቪዲዮ ላይ ሆነን በተለይ ፌስቡክ ላይ ከሆነ ያው አንፍሬንድ ታደርጋላችሁ ወይም ደግሞ ብሎክ ታደርጋላችሁ። እንደገና ኢንስታግራም እዚህ ጋር ለምሳሌ ኢንስታግራም ፔጅ ላይ ብገባ ኢንስታግራም ፔጅ ላይ ገብቼ እዚህ ጋር ሞር ኦፕሽን የሚል አለ። ከዛ ሴቲንግ ብላችሁ ገብታችሁ ብሎክ ታደርጋላችሁ። የማያስፈልጉ ነገሮች የማያስፈልጉ ኮንቴንት ያላቸው ቪዲዮዎች ቢኖሩ እዛው ቪዲዮ ከላይ ላይ ሴቲንግ ሞር ኦፕሽን የሚለው ውስጥ ገብታችሁ ኖት ኢንተረስትድ የሚለውን ትመርጣላችሁ። ወይም ደግሞ ሞር የማያስፈልግ በተለያየ የኢንስታግራም
ፕሮፋይል የሚመጣባችሁ ከሆነ ሪፖርትም ኖት ኢንተረስት ብቻ ሳይሆን ሪፖርት ታደርጋላችሁ እየመጣ እንዳያስቸግራችሁ ማለት ነው። በትዊተር ፔጅም ላይ እንደዛው የትዊተር ፔጃችሁ ላይ እዛ ጋር ያንን እየገባችሁ ብሎክ ማድረግ እና እንደዚህ አይነት ነገሮች ያው እነዚህን በአብዛኛው ሰው ስለሚጠቀም ሞር እኔ የብራውዘሩ ላይ ያለውን ነገር ለማሳየት ነው በዚህ ቪዲዮ ላይ ለማሳየት የሞከርኩት። ብራውዘር ላይ ብቻ ሳይሆን ደግሞ አፕሊኬሽኖቻችን ላይ ያሉትን ነገሮች ማስተካከል ይገባናል። ጀነራል ኮመንሊ የሚታወቅ የሴኩሪቲ ኢንፎርሜሽን ነው። ስለዚህ እንደምትጠቀሙበት ተስፋ አድርጋለሁ። በሚቀጥለው ደግሞ በሌላ ቶፒክ ብቅ እላለሁ። ለዛሬ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ባይ